a profit-making business operating as a separate legal entity and in which ownership is divided into shares of stock in is known as ይላል። ይሄ ምንድነው? separate legal entity የሆነውና እንደዚሁም ደግሞ በሼር ልንከፋፍላቸው የምንችላቸው ይህ ቀጥታ ወደ የሚወስደን forms of business ownership ላይ ነው። የመጀመሪያው ኤ ምን ይላል? proprietorship ሲንግል የሚመራው በአንድ ሰው ነው። እንደዚሁም ደግሞ ሰፓሬት ሌጋል ኤንቲቲ አይደለም። ያም ያልንበት ምክንያት ምንድነው? ኦነሩን እንትን ቢያጠፋም የድርጅቱ ባለቤት ስለሆነ ኦነሩ ካጠፋ ያ ኦነሩ ለክስ የሚቀርበው ራሱ ነው እንጂ ድርጅቱ አይደለም ማለት ነው። ሰፓሬት አይደሉም ማለት ነው። ፐርሰናሊቲያቸውና የሰውየውና የእንትን የተለያየ አይደለም። ሰርቪስ ቢዝነስ ከነዚህ ሊስት ውስጥ አይደለም። ታይፕስ ኦፍ ፎርምስ ኦፍ ቢዝነስ ኦነርሺፕ ውስጥ ጭራሽ አይካተትም። ሁለተኛው ደግሞ ፓርትነርሺፕ ነው። ይሄም ከእንትኑ ጋር ከፕሮፕራይተርሺፕ ጋር ያመሳስላቸዋል። ግን ልዩነቱ ምንድነው? ፓርትነርሺፕ የተለያዩ ፓርትነርሺፖች አንድ ላይ ሆኖ ፎርም የሚያደርጉት የቢዝነስ አይነት ነው ማለት ነው። እንደዚሁም ደግሞ የራሱ ህግና ደንብ እንትን አላቸው ማለት ነው። ውል አላቸው ማለት ነው። በዛ ውል መሰረት ነው የሚተዳደሩት እንጂ ይሄም ቢሆን ሰፓሬት ሌጋል ኤንቲቲ የለውም። ኮርፖሬሽን በመመጣ ግን ሰዓት ግን አርቲፊሻል ፐርሰን ነው። በዛ ላይ ደግሞ አርቲፊሻል ፐርሰን ነው። በህግ ፊት ሊከሰስም ይችላል ማለት ነው በራሱ ስም። ያ ሰፓሬት ሌጋል ኤንቲቲ ያስብለዋል ማለት ነው። እንደዚሁም ደግሞ በኮርፖሬሽን ላይ ሼሮቹ ዲቫይድ የተደረጉ ናቸው በሼር ማለት ነው። እንትኑ ሀብቶቹ የድርጅቱ ሀብት በሙላ በሼር የተከፋፈሉ ናቸው። ኦነርሺፖቹን በሙሉ ማለት ነው። እያንዳንዳቸው የራሳቸው ድርሻ አላቸው። ስለዚህ መልሳችን ዲ ይሆናል ማለት ነው። ኦኬ አሪፍ። ሁለተኛ ጥያቄ ከኔ ጋር የምንሰራው ምን ይላል? the cost principle states that ላይ ያለው asset should be initially recorded at cost and adjusted when the fair values change. cost principle ላይ fair value የሚባል ሐሳብ ጭራሽ አይገባም። ቢ ላይ ያለው ደግሞ activity of an entity are to be kept separate and distinct from its owner. ይሄ ደግሞ ከፕሪንሲፕል ጋር አይደለም የሚገናኘው፣ assumption ነው። ሰፓሬት መሆን ኢኮኖሚክ ኢንቲቲ አሰምፕሽን ይባላል። ሰፓሬት መሆን አለበት ቢዝነስ ከፐርሰናል አካውንት ጋራ አንድ ላይ መቀላቀል የለበትም፣ መለያየት አለበት የሚል ሐሳብ ነው ያለው። ሲ ላይ ያለው ደግሞ asset should be recorded at their cost. the only transaction data capable of being expressed in terms of money is included in the accounting record. ይሄም ፕሪንሲፕል አይደለም፣ ሞኔታሪ አሰምፕሽን ነው። ትራንዛክሽኖች በመኒ ተርም መገለጽ አለባቸው የሚለው ሰው ቀጥታ መልሳችን መሆን ያለበት ሲ ነው። asset should be recorded at their cost. እንደውም ኮስት ፕሪንሲፕል ላይ ምን ይላል? asset purchased but also over the time the asset held. ስንገዛ ብቻ ሳይሆን አሴቱን ሄልድ ባደረግንበት ጊዜም በኮስቱ ነው መመዝገብ ያለበት። ኮስት ፕሪንሲፕል ስቴት የሚያደርገው ያንን ነው። ኮስት ፕሪንሲፕል ወይንም ደግሞ ሂስቶሪካል ኮስት ፕሪንሲፕል ይባላል። መልሳችን ሲ ነው። ኦኬ አሁን ሶስተኛውን ጥያቄ እናያለን። ያው ሶስተኛው ጥያቄ የሚያወራው ስለ አሰምፕሽን ትክክል ኮሬክት የሆነው የትኛው የሚለው ነው። which of the following statement about basic assumption is correct ማለት ነው። ኤ ላይ ያለው ቾይስ ኤን ስናይ basic assumptions are the same as accounting principle። እዚህ ጋር ምንድነው አሰምፕሽን እና ፕሪንሲፕል አንድ አይነት ነው እያለ ነው። በዚህ ሰዓት ደግሞ አሰምፕሽን ማለት እንትን ነው የአካውንቲንግ ፋውንዴሽን ነው፣ ግን ምን ያህል ሆነ ፕሩፍ የሌለው ማለት ነው። አይዲያ ናቸው እንደ ፋውንዴሽን ነው ማለት ነው። ፕሪንሲፕልም ያው ፋውንዴሽን ሆኖ ግን ፕሩፍ ሆኖ የሚቀመጥና ምንድነው በቃ ለአካውንቲንግ መሰረት ነው። ስለዚህ ምንድነው ሁለቱ አንድ አይነት አይደሉም ማለት ነው። ቾይስ ቢን በምናይበት ጊዜ ደግሞ the economic entity assumption states that there should be a particular unit of accountability ይላል። ያው ይሄም አንደኛው አሰምፕሽን ነው። ቤዚክ አሰምፕሽን የምንላቸው ሁለት ናቸው በዚህ በቻፕተር 1 ላይ የምናየው ማለት ነው።
ሲ ላይ ያሉን ደግሞ በምናይበት ጊዜ the monetary unit assumptions enables accounting to measure employee morale ምንድነው ይሄ ቾይስ ሲ ላይ ያለው ነገር ሞኔታሪ ዩኒት አሰምፕሽን የሚለው ማለት ነው አካውንቲንግ ሪከርድ ላይ ለመመዝገብ ያ ዳታ ምን መሆን አለበት ኢን ሞኔታሪ ተርም መገለጽ አለበት ማለትም በገንዘብ ኳንቲፋይ ሊሆን የሚችልና የገንዘብ ቫልዩ የያዘ መሆን አለበት ስለዚህ ይሄ ኤምፕሎይ ሞራል ምናምን የሚሉት ነገሮች አካውንቲንግ ላይ ሪከርድ አይደረግም ስለዚህ የሞኔታሪ ዩኒት አሰምፕሽንን አይገልጽም ማለት ነው ዲ ላይ ደግሞ ፓርትነርሺፕ አር ኖት ኢኮኖሚክ ኢንቲቲ ይላል ያው ከላይ አብዱ በደንብ ገልጾታል ሶስቱ ፎርምስ ኦፍ ቢዝነስ የምንላቸው እዚህ ቻፕተር 1 ላይ የምናያቸው ማለት ነው ሶስት ናቸው እሱም ሶል ፕሮፕራይተርሺፕ ፓርትነርሺፕ እና ኮርፖሬሽን እና ሶስቱም ኢኮኖሚክ ኢንቲቲ ናቸው ማለት ነው ማለትም ምንድነው ሬቨኑ ያገኛሉ ኤክስፔንሳቸውን ማኔጅ ያደርጋሉ እና ለአንድ ኢኮኖሚ ቫይታል ናቸው ማለት ነው በዛም ምክንያት ኢኮኖሚክ ኢንቲቲ ናቸው ስለዚህ ቾይስ ዲ የማይሆንም አሁን ወደ ቢ ስንመጣ ኢኮኖሚክ ኢንቲቲ አሰምፕሽን ደግሞ እንደ አሰምፕሽን የሚያስቀምጠው ምንድነው ኦነሩ ማለት ባለቤቱ ማለት ነው ያለውን ቢዝነሶች ሴፓሬት አካውንት ከፍቶ ማስቀመጥ አለበት ነው የሚለው አሁን ለምሳሌ ሁለት ድርጅት አለው ብለን ብናስብ ኤ እና ቢ የሚባል ካምፓኒዎች አሁን ለኤም ለራሱ የቻለ ሪከርድ ማዘጋጀት አለበት ለቢም ለራሱ የሆነ ሴፓሬት የሆነ ማዘጋጀት አለበት ከሱም ተርፎ ደግሞ ይሄ ከፐርሰናል ዩዙ ጋር መደባለቅ የለበትም ማለት ነው at the end of the day ያ ካምፓኒ ፕሮፊት ኦር ሎሱን ማወቅ አይችልም እንትን ካለ ማለት ነው አንዱን ካንዱ ጋር በሚያርቅ ሰዓት የትኛው ድርጅት በስነ ስርዓት እያተረፈ ነው የትኛው ድርጅት ደግሞ እየከሰረ ነው የሚለውን በስነ ስርዓት አካውንታቢሊቲ ስለዚህ ይሄን አሰምፕሽን ቫዮሌት ያደርጋል ማለት ነው እና ቾይስ ቢ ላይ የሚለው በስነ ስርዓት ይገልጸዋል አካውንታቢሊቲ ማለት ትራንስፓረንሲ የዛን ድርጅቱን በስነ ስርዓት ሴፓሬት አድርጎ በሚያስቀምጥበት ሰዓት ፕሮፊቱን ማወቅ ይችላል ሎሱን ማወቅ ይችላል ማለት ነው ስለዚህ ለሶስተኛው ጥያቄ ትክክለኛው መልስ የሚሆነው ቢ ነው ማለት ነው ኢኮኖሚክ አሰምፕሽን ኦኬ አራተኛ ላይ በመጣበት ሰዓት ደግሞ ኢኮኖሚክ ኢቨንት ኢዝ ኖት ሪከርድ ኢን ዘ አካውንቲንግ ሪከርድስ ያው እንደ አካውንቲንግ ሪከርድ የሆነ ትራንዛክሽን መፈጠር አለበት አንድ ነገር ሪከርድ ለማድረግ ኤ ላይ ያለው ምርጫችን ምን ይላል ሰፕላይስ አር ፐርቼዝ ኦን አካውንት ያው ይሄ ሪከርድ ይደረጋል ምን በማድረግ ሰፕላይስ ዴቢት ክሬዲት ደግሞ አካውንት ፔየብል ክሬዲት በማድረግ ሪከርድ ይደረጋል ማለት ነው ሁለተኛ ደግሞ the owners of the business withdraw cash from the business for personal use asset drawing እና expense እንደዚሁ ምንድናቸው ዴቢት አካውንት ዴቢት ላይ ነው የሚሆኑት ስለዚህ drawing account ዴቢት ይሆናል እዚህ ጋር ይመዘገባል ማለት ነው ካሽ ደግሞ ክሬዲት ይሆናል ሶስተኛው ደግሞ the owner of the company dies ይላል ያው በአካውንቲንግ ሪከርድ በታምር ሪከርድ ሊደረግ የማይችል ነገር ነው በገንዘብም ሞኔታሪ አሰምፕሽን ቅድምናት ይብሎታል ኳንቲፋይ ልናደርገው አንችልም ሌላኛው ደግሞ ዲ a cash investment is made into a ቢዝነሳችን ላይ ካሽ ኢንቨስት ስናደርግ አንድ ኢንቨስትመንታችን ይጨምራል ሁለተኛ ካሻችን የድርጅቱ አሴት ይጨምራል ማለት ነው ካሽ ዴቢት ክሬዲት ደግሞ ኦነር ኢኩዊቲ በማለት እንዘጋዋለን ስለዚህ የዚህ አራተኛው ጥያቄ መልሳችን ሲሆናል ማለት ነው the owner of the company dies የሚለው ሪከርድ ልናደርገው አንችልም ማለት ነው ኦኬ እሺ አምስተኛ ጥያቄ the main purpose of accounting is a to record and post transaction b to provide financial information to users c to prove the equality of debit and credit d to accumulate and determine cost የመጀመሪያውን ስናይ አካውንቲንግ ላይ የሚደረጉ ፕሮሰስ ናቸው ለምሳሌ ሪካርድ ማድረግ ፖስት ማድረግ ከጆርናል ወደ ሌጀር ፖስት ተብሎ ነው የሚጠራው ግን the main purpose የአካውንቲንጉ
ፋይናንሻል ኢንፎርሜሽን ለዩዘር በቂ የሆነ ፋይናንሻል ኢንፎርሜሽንን ፕሮቫይድ ማድረግ ነው። ሶ የዚህኛው መልስ ደግሞ ቢ ነው የሚሆነው። ሌሎቹ ፕሮሰስ ናቸው። እነዚህን ፋይናንሻል ኢንፎርሜሽን ለዩዘሩ ለማቅረብ የምናደርገው ሂደት ነው። ሶ መልሱ ቢ ይሆናል። ኦኬ ስድስተኛውን ጥያቄ በምናይበት ሰዓት ያው ትንሽ ቁጥር ይመስላል ጥያቄው ማለት ነው፣ ግን ያው እንትን ነው የሚፈልገው አንደርስታንዲንግ ነው የሚፈልገው። ዲዩሪንግ 2016 ላይ ሄንከን የሚባል ካምፓኒ አሴቱ በስንት ቀነሰ? በ35000 ቀነሰ ይላል። ሊያቢሊቲው ደግሞ በ75000 ቀነሰ ይላል። እና ኦነር ኢኩዊቲው እንዴት ይሆናል ነው። ይሄን ጥያቄ ለመመለስ በቀላሉ ምንድነው የአካውንቲንግ ኢኩዌሽኗን ማወቅ ነው ማለት ነው። ማለት እሱን ወረቀት ላይ ካስቀመጣችሁት በቀላሉ የሚመለስ ነው። አሁን ማለትም አካውንቲንግ ኢኩዌሽን የምንለው ምንድነው? አሴት ኢኳልስ ቱ ሊያቢሊቲ ፕላስ ኦነር ኢኩዊቲ ነው አይደል? አሴቱ በስንት ቀነሰ ነው የሚለው? በ35000 ቀነሰ ነው የሚለው። እሺ ሊያቢሊቲው በስንት ቀነሰ? በ75000 ቀነሰ ይላል። ሁሌም ሊያቢሊቲ ሲደመር ኦነር ኢኩዊቲ ምንድነው የሚሰጠን? አሴት ይሰጠናል ማለት ነው። ስለዛ አሴቱን 35000 ቀንሶ እንዲያሳየን ሊያቢሊቲው ስንት መሆን አለበት? ማለት ማን ኦነር ኢኩዊቲው ከሊያቢሊቲው ጋር ምን አይነት እንትን መፍጠር አለበት? 35000 የሆነ የቀነሰ አሴትን እንዲያሳየን ማለት ነው። አሁን ቾይስ ኤን በምናይበት ጊዜ ኦነር ኢኩዊቲው በ110000 ቀነሰ ነው የሚለው። እንደዛ አሁን ቾይስ ኤን አስገብተን በምናይበት ሰዓት በ75000 ቀነሰና በ110000 ቀነሰ የሚለውን ስናስቀምጥ አንድ ላይ አሴቱ በስንት ቀንሶ ነው ማሳየት ያለበት? እንደ ቾይስ ኤ አቀማመጥ በ185000 ማለት ነው። ስለዛ የቾይስ ኤ አይሆንም ማለት ነው። ቢን ስናይ ደግሞ ምንድነው በኦነር ኢኩዊቲው በ40000 ጨመረ ነው እና ይሄ በ40000 ሲጨምር ማለት ነው ሊያቢሊቲው በ75000 ቀነሰ ነው የሚለው 40000 ስንደምርበት ስንት ይሰጠናል? የኦነር ኢኩዊቲውን ማነው አሴቱን በ35000 መቀነሱን ያሳየናል ማለት ነው። ስለዚህ የዚህ መልስ ቢ ይሆናል። አዎ ደግሞ በቀላሉ እንትን ማድረግም ይችላሉ። ኔጌቲቭ 35000 አሴት ማለት ምን ብለሃል? ሊያቢሊቲ ፕላስ ካፒታል ነው ብለሃል። ስለዚህ ኔጌቲቭ 35000 እኩል ይሆናል ከኔጌቲቭ 75000 ሲደመር ካፒታል በሚለው ህግ በማትማቲካል ህግ ማለት ነው። ሄዶ 75000 ብቻ ወደዛ ማስሄድ ነው። ፖዚቲቭ ትሆናለች ወደዛ ስትሄድ 40000 ያመጣታል ማለት ነው በቀላሉ። አዎ እንደዛ መስራት ይችላል። እሺ ሰባተኛ ጥያቄ። ኦኬ 7 ላይ በመመጣበት ሰዓት ደግሞ each of the following statement is false ይላል። ይሄን በምናይበት ሰዓት an income statement present the revenue, expense, change in owner's equity and resulting net income or net loss for a specific period of time ይላል። እሺ ወደ ቀጣዩ እንሂድ። B a statement of cash flow summarize information about the cash inflows which means receipt and cash outflows payment for a specific period of time። ያው cash flow statement የሚያሳየን ምን ነው? ከየትኛው እንትን ኢንፍሎ አደረግን እንደዚሁም ደግሞ ለምን ደግሞ አውትፍሎ አደረግን የሚሉትን እያንዳንዱን ትራንዛክሽን ከየትና ወዴት እንደሄደ ካሻችን የሚያሳየን ነው። ስለዚህ ይሄ ቢ ልክ ነው ማለት ነው። ሲም በምናይበት ሰዓት ደግሞ a balance sheet report the asset, liability and owner's equity at specific date ነው። ስፔሲፊክ ዴት ነው። በአንድ ቀን ያለችዋን የአሴቷን የሊያቢሊቲዋን እንደዚሁም ደግሞ ኦነርስ ኢኩዊቲ ያለውን ባላንስ የምናሳይበት ሪፖርታችን ነው ማለት ነው ባላንስ ሺት። ይሄም ልክ ነው። ዲሌ በመመጣ ሰዓት an owner's equity statement summarize the change in owner's equity for specific period of time። ይሄም ስፔሲፊክ ፔሪድ ኦፍ ከሆነ ፔሪድ እስከሆነ ፔሪድ ድረስ ኦነርስ ኢኩዊቲው ኢኒሻል ኢንቨስትመንቱም እንደዚሁም ደግሞ ሰብሲኩዌንት ኢንቨስትመንት ቼንጂን እንትኖች ቼንጂን ኔት ኢንካም ኦር ኔት ሎስ ካሉ እንደዚሁም ደግሞ ድሮይንግ ካሉ የምናሳይበት ስቴትመንት ነው ማለት ነው። የኦነርስ ኢኩዊቲ ኢፌክቶች ነው የምናይበት። ስለዚህ ይሄ አካውንት ልክ ነው። ኤ ላይ በምንመጣ ግን ምንድነው የሚለው? an income statement present revenue expense እስከዚህ ልክ ነው። but
ቼንጅ ኢን ኦነርስ ኢኩዊቲን አያሳይም ማለት ነው። ይቺን ስቴትመንት ብቻ ካወጣናት ሌላው ትሩ ነው። ስለዚህ በዚህች ምክንያት ብቻ ቼንጅ ኢን ኦነርስ ኢኩዊቲ በሚለው ብቻ ይህ ስቴትመንት ፎልስ ያደርገዋል ማለት ነው። ወደ ስምንተኛ የሰመጣ ደግሞ ስምንተኛ ጥያቄ ምንድነው የሚለው IFRS is considered to be more ላይ ዲቴል ዛን ጋፕ ነው የሚለው ቢ ላይ ደግሞ ሩል ቤዝድ ኤንድ ሌስ ፕሪንሲፕል ቤዝድ ዛን ጋፕ ሲ ፕሪንሲፕል ቤዝድ ኤንድ ሌስ ሩል ቤዝድ ዛን ጋፕ የዚህኛው መልስ ዳይሬክትሊ መሆን ያለበት ፕሪንሲፕልስ ቤዝድ ኤንድ ሌስ ሩል ቤዝድ ዛን ጋፕ እንደውም IFRS ላይ ብዙ አይነት ፕሪንሲፕሎች አሉ so IFRS tend to be simple in accounting and disclosure requirements ነው የሚለው በጣም ቀላል ነው ዲቴል የሆነ እንትን አያሳየንም ኦኬ ጋፕ አንሳር so that is principle and less rule based ዛን ጋፕ መልሱ ሲ እሺ የዘጠነኛውን ጥያቄ ስናይ if revenue was 45000 ቢሆን revenue ኤክስፔንሱ ደግሞ 37500 ቢሆን ኦነርስ ዊዝድሮሉ ደግሞ 10000 ከሆነ የዚህ ኔት ኢንካም ኦር ኔት ሎሱ ስንት ይሆናል ነው የሚለው በመጀመሪያ ኔት ኢንካም ለመስራት እዚህ ውስጥ ከተሰጠው ጊቭን ውስጥ ምን ያስፈልገናል የሚለው ነው አንድ ኔት ኢንካም ኦር ኔት ሎስ የሚለውን ማለት በዚህ ሰዓት ምንድነው ከረቨኑ ላይ ኤክስፔንስ መቀነስ ነው አሁን ይሄ ኦነር ዊዝድሮል የሚለው እንዲሁ ለማሳሳት ይገባ ነው እንጂ ኔት ኢንካምን ካልኩሌት ለማድረግ አንጠቀመውም ማለት ነው ስለዚህ በዚህ ሰዓት ምንድነው ከ45000 ላይ 37500 ስንቀንስ የዚህ እንትኑ ኔት ኢንካም ኦር ኔት ሎሱን ማወቅ እንችላለን ማለት ነው ከ45000 ላይ 37500 ስንቀንስ ስንት ይመጣል 7500 ያሳየናል በዚህ ሰዓት ደግሞ ምንድነው ረቨኑ በልጦ ስለሚገኝ ያ ድርጅት ብለን ከወሰድነው አትርፏል ማለት ነው ስለዚህ 7500 ኔት ኢንካም የሚለው ቢ ትክክለኛው መልስ ነው የዘጠነኛው ኦኬ ቻፕተር 1 የመጨረሻ ጥያቄያችን ላይ በምንመጣበት ሰዓት ደግሞ 10ኛው ጥያቄ on the last day of the period Jim Auto Company buys a 9000 machine on credit 900 machines on credit this transaction will affect ስለዚህ ይህን ትራንዛክሽን መጀመሪያ ስንመዘግበው ምንድነው ዴቢት ማሽን በስንት በ900 ክሬዲት ደግሞ ኦን ክሬዲት ስለሆነ ክሬዲት ላይ የሚሆነው ማን ነው አካውንት ፔየብል ይሆናል ማለት ነው ስለዚህ አካውንት ፔየብል የማን አካውንት ነው የሊያቢሊቲ አካውንት ነው ማሽን ደግሞ አሴት ነው ስለዚህ አሴት እና ሊያቢሊቲ የምንመዘግብበት አንድ ስቴትመንቱ ማን ነው ባላንስ ሺት ነው ማለት ነው ኤ ምን ይላል ባላንስ ሺት ኦንሊ ይላል ኢንካም ስቴትመንት ኤንድ ኦነርስ ኢኩዊቲ ይሄ አይሆንም ኢንካም ስቴትመንት ሬቨኒው እና ኤክስፔንስን ብቻ ለመመዝገብ ነው ኦነርስ ኢኩዊቲም ቼንጅ ኢን ኦነርስ ኢኩዊቲ በኦነርስ ኢኩዊቲ በኦነሩ የሚደረጉ ኢንቨስትመንቶች ለመመዝገብ የሚደረግ እንትን ነው እንደዚሁም ደግሞ ኔት ኢንካም እና ኔት ሎስ ካሉ ይመዘገብበታል ኢንካም ስቴትመንት ኦንሊ አይሆንም ዲም ኢንካም ስቴትመንት ኦነርስ ኢኩዊቲ ኤንድ ባላንስ ሺት ስለዚህ መልሳችን የሚሆነው ኤ ነው ማለት ነው ባላንስ ሺት ኦንሊ So ለዛሬ እንደ